ሰላም ሰላም ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? እንግዲህ ዛሬ በአዲስ ቪዲዮ መጥተናል ማለት ነው። ከዚህ በፊት ዳጉ ስንሰራ ነበር ማለት ነው፣ የዳጉ ሶፍትዌር። የዛሬው ደግሞ ሌላኛው ስለ አርአርኤፍ ነው ወይም ደግሞ ሪፖርት እንደ ሪኩዌሽን ፎርም ነው ማለት ነው የምናየው። እንግዲህ እዚህ ጋር እንደምታዩት የሲኦሲ ፕሮጀክት ላይ ዲፔንድ ሆነን ነው ማለት ነው አንድ በአንድ የአርአርኤፍ ፎርማቱን የምንሞላው። ስለዚህ ይሄ ያው ከዚህ በፊት ሲኦሲ ላይ ሲፈተኑ የነበሩት ነው። አሁን እንግዲህ ከላይ እንደምናየው ይሄ የአርአርኤፍ ፎርማት በመጀመሪያ ኔም ኦፍ ሄልዝ ፋሲሊቲ ያለው ሪጅን፣ ዞን፣ ወረዳ። ስለዚህ እነዚህ ነገሮች ያው ጊቭን ስለሆኑ ቢንግ ካርድ ካለ ከቢንግ ካርድ እያንዳንዱ የሚሞላው። ስለዚህ ስለ ማክሲመም ስቶክ ሌቭል ፐርፎርማንስ እነዚህ ነገሮች ያው ከላይ ያሉትን ሁሉም ነገር ከቢንግ ካርድ ላይ ወይም ደግሞ መጀመሪያውን ስለሚሰጥ ከዛ ላይ እንሞላለን ማለት ነው። ብዙም ሰዓት ከመወስድ ቀጥታ ወደ ካልኩሌሽኑ እንገባለን ማለት ነው። ስለዚህ አርአርኤፍ ላይ የተሰጡን ድራጎች 4 ናቸው። ያንዳንዱን ነገር እናያለን ማለት ነው። ስለዚህ ዛሬ አርአርኤፍ ላይ የምንሰራቸው ሴፍትራክሰን፣ አስፕሪን ወይም ደግሞ አሴታይልሳሊሲሊክ አሲድ በታብሌት ነው፣ ዶክሲሳይክሊን እና አሞክሳሲሊን ነው ማለት ነው። ስለዚህ እያንዳንዳቸው ያው ይሄ ቀጥታ ሲኦሲ ላይ እየተፈተኑ ያሉት ነው ማለት ነው። ቢጊኒንግ ባላንስ ጊቨን እያንዳንዱ ሰጥቶናል። ኳንቲቲ ሪሲቭድ፣ ሎስ አጀስትመንት፣ ኢንዲንግ ባላንስ ደግሞ ዲዩ እና ስቶር ነው። ዲዩ ሚንስ ዲስፔንሲንግ ዩኒት ነው ማለት ነው። ስለዚህ ስቶራችን ውስጥ ያለና ዲስፔንሲንግ ዩኒት ላይ ያለው አለ። ካልኩሌሽን ኮንሰፕሽኑን ደግሞ ካልኩሌት እናደርጋለን። እዚህ ጋር እንደምታዩት የራሱ ፎርሙላ ተቀምጦልናል። ዶዝ ወይም ደግሞ ዴይ አውት ስቶክ አለን። ከዚህ እስከ ዶዝ ያሉት ሪፖርት ፓርታቸው ነው ማለት ነው። ስለዚህ ሪፖርት ፓርቱን እንሰራለን። ከዛ ደግሞ ሪኩዌሽን ፓርቱን ደግሞ መጠየቂያውን ደግሞ ካልኩሌት አንድ ባንድ እናደርጋለን ማለት ነው። ማክሲመም ስቶክ ኳንቲቲ አለ። ኳንቲቲ ኒድ ቱ ሪች ማክሲመም ኤንድ ኳንቲቲ ቱ ቢ ኦርደርድ። ስለዚህ አሁን የመጀመሪያ ሴፍትራክሰንን እንሰራለን ማለት ሴፍትራክሰንን ስንሰራ መጀመሪያ ያው ፎርሙላው እንደሚለው ኤፍ ኢኳልስ ቱ ኤ ፕላስ ቢ ፕላስ ኦር ማይነስ ሲ ማይነስ ዲ ማይነስ ኢ ነው ማለት ነው። ስለዚህ እነዚህ ነገሮች ያው እዚህ ጋር እንደምታዩት አንድ ባንድ ተሰጥተዋል ማለት ነው። አንድ ባንድ ካልኩሌት እናደርጋለን። ስለዚህ የመጀመሪያውን ካልኩሌት ለማድረግ እያንዳንዱን ነገር እንሰራለን ማለት ነው። ስለዚህ የመጀመሪያው እንግዲህ ቢጊኒንግ ባላንሳችን አንድ ባንድ እየተሰጠን ማለት ነው 2500 ተሰጥቶናል ማለት ነው። ከዛን ፕላስ እናደርግና ኳንቲቲ ሪሲቭድ ደግሞ ቢያችን 350 ነው። እያንዳንዱ ነገር እንሰራለን ማለት ነው። ከዛ ሎስ አጀስትመንት ያው -5 ስለሆነ የተሰጠን ስለዚህ -5 ይሆናል ማለት ነው፣ ኔጌቲቭ ስለሆነ። ቀጣዩ ደግሞ ዲዩ እና ስቶር ነው ማለት ነው። ስለዚህ እያንዳንዱን እየቀነስን እንሄዳለን ማለት ሲቀነስ 100 ሲቀነስ ያው 0 ማለት ነው። ስለዚህ የኤፋችን ዋጋ የሚሆነው እዚህ ጋር የ2745 ነው ማለት ነው። ስለዚህ እያንዳንዱ አሁን ለምሳሌ እዚህ ጋር የተሰራ አለ ኤፍ ኢኳልስ ቱ ኤ ፕላስ ቢ ፕላስ ኦር ማይነስ ሲ ማይነስ ዲ ማይነስ ኢ ነው። ስለዚህ ካልኩሌሽን ኮንሰፕሽኑን ስንሰራ እያንዳንዱ ስናስገባ የኛ ባላንሳችን ይሄ ይመጣል። ስለዚህ ይሄ ማን ነው? ካልኩሌሽን ኮንሰፕሽን 2745 ነው ማለት ነው። ከዚህ ጋር ዘሴም ነው 2745። ስለዚህ እዚህ ጋር እንመጣና ኤፋችንን ስንት እናደርጋለን? 2745 እናደርጋለን ማለት ነው። ዜን ጂ ወይም ደግሞ ዳውት ስቶካችን 0 ነው ማለት ነው። ስለዚህ እሱን ከሰራን በኋላ ምንድነው የምናደርገው? ወደዚህ ስንመጣ አሁን ደግሞ ኤች ነው ማለት ነው የምንሰራው። ኤችን ለመስራት ደግሞ ኤች ኢኳልስ ቱ 120 ሲባዛ በኤፍ ሲካፈል 60 ሲቀነስ ጂ ነው ማለት ነው የምናደርገው። ፎርሙላ ያው ጊቭን ስለሆነ በሱ መሰረት እንሰራለን። ስለዚህ 120ችን ያው እንሄዳለን 120 ሲባዛ በኤፍ ሚንስ ኤፍ ማለት 2745 ነው። ስለዚህ በሱ እናባዛለን። ከዛ የመጣልን ባላንስ አለ። እሱ ደግሞ ለ60 ሲቀነስ ጂ ማለት 60 ሲቀነስ 0 ማለት ነው። ጂያችን 0 ስለሆነ 60 ሲቀነስ ጂ ሚንስ 60 ነው። ሲካፈል ለ60 እናደርጋለን። ስለዚህ 5490 ይመጣል ማለት ነው። ስለዚህ እዚህ ጋርም ቼክ ማድረግ እንችላለን። እያንዳንዱ 5490 ይመጣል። ስለዚህ መተን 5490 እናደርጋለን ማለት ነው። ስለዚህ ይሄኛው የማን ነው ማለት ነው? ስለ ማክሲመም ስቶክ ኳንቲቲ። ስለዚህ ስቶካችን ላይ ማክሲመሙ 5490 ነው ማለት ነው። ቀጣይ ላይ ያለው ስለ ኳንቲቲ ኒድድ ቱ ሪች ማክሲመም ስናይ እሱን ካልኩሌት ለማድረግ ደግሞ i equals to h minus d minus e ነው ማለት ነው። ስለዚህ
ሰዓት እንዳይፈጅብኝ ኦሬዲ የተሰራ ስላለ እሱኛውን ለመስራት ደግሞ የተሰጠናለ ኤች 5490 ነው ማለት ነው ኤቻችን። ዲ ማለት ደግሞ ዲያችን ነው ማለት ነው 100 አለ። ኢ ማለት ደግሞ 0 ነው። ስለዚህ እነዚህን ስናስገባ ይመጣልን 5490 ሲቀነሱ 100 ስናደርግ 5390 ይመጣል ማለት ነው። ስለዚህ ይሄን 5390 እናመጣና 5390 እናስገባለን ማለት ነው። ስለዚህ 5390 ይመጣል ማለት ነው የዚህኛው ባላንስ። ቀጣይ ኳንቲቲ ቱ ኦርደርድ መጻፍ የምንችለው ኮስት አናላይሲስ ተሰርቶ በጀታችን በቂ ከሆነ እንመጣና እዚህ ጋር ራሱ ሙሉ በሙሉ 5390 እናደርጋለን። ግን በጀት ካልተሰጠን ምንም ማድረግ አንችልም፣ ይሄኛውን እንዘላለን ማለት ነው። ስለዚህ ግዴታ በጀት ያስፈልጋል ኳንቲቲ ቱ ኦርደር ለመስራት። ስለዚህ አሁን ላይ ያው በጀት ስለሌለ ወደ ቀጣይ እንሄዳለን ማለት ነው። ወደ ቀጣይ ስንመጣ ስፕሪንግ ጋር ቢጊኒንግ ባላንሳችን 600 ነው፣ ኳንቲቲ ሪሲቭድ 300 ነው፣ ሎስ አጀስትመንታችን 0 ነው። ኢንዲንግ ባላንሳችን ደግሞ ዲዩ ላይ ያለን 200 ነው፣ ስቶራችን ላይ ወይም ደግሞ 130 ነው ማለት ነው። ዲዩ የምንለው ዲስፔንሲንግ ዩኒት ፕላን። ስለዚህ ይሄንን አሁን መጀመሪያ ምን እናደርጋለን? ካልኩሌሽን ኮንሰፕሽኑ እንሰራለን ማለት ነው ይሄን ተጠቅመን። ስለዚህ ወደ ቀጣዩ ስንሄድ ማለት ነው የአስፕሪንግ ጋር ስንሄድ a plus b plus or minus c minus d minus c ስለምናደርግ ቢጊኒንግ ባላንሳችን 600 ነው፣ ኳንቲቲ ሪሲቭድ 300 ተሰጥቶናል፣ ሎስ አጀስትመንት 0 ነው፣ ዜን ዲዩ እና ስቶራችን ነው ማለት ስናቀናንሰው 570 ይመጣል ማለት። ስለዚህ 570ውን እንሄድና የቱ ጋር እናስገባለን? እዚህ ጋር እንመጣና 570 እናደርጋለን ማለት። ስለዚህ የኛው ካልኩሌሽን ኮንሰፕሽናችን። ስለዚህ ያው እዚህ ጋር ያያችሁ እናንተም ካልኩሌሽኑን ደግማችሁ መስራት ትችላላችሁ ማለት ነው። እዚህ ጋር ሁሉም እያንዳንዱ ነገር ጊቨን ነው። ከካልኩሌሽን ኮንሰፕሽን በኋላ ያለው ነው የምንሰራው ማለት ነው። ስለዚህ ጂ ጋር ስንመጣ ወይም ደግሞ ዶዙ ዲአውት ስቶክ 0 ነው ማለት ነው። ስለዚህ ኔክስት ማክሲመም ስቶክ ኳንቲቲውን ስንሰራ የአስፕሪንን ስለዚህ 120 ሲባዛ በኤፍ ከሆነ ኤፋችን 700 ማን ነው 570 ነው ማለት ነው። ስለዚህ ሲካፈል 60 ማይነስ ጂ ጂያችን 0 ከሆነ 60 ብቻ እንጠቀመው 60 ማይነስ 0 60 ነው የሚሰጠን። ስለዚህ 120 ሲባዛ በ570 አድርገን ሲካፈል 60 ማለት ነው። ስለዚህ ጋር እንደምታዩት ይሄው 120 ሲባዛ በ570 ሲካፈል ለ60 ስናደርግ 1140 ይመጣልናል ማለት ነው ማክሲመም ስቶክ ኳንቲቲ ማለት ነው። ስለዚህ እናንተም ካልኩሌሽኑን ደጋግማችሁ መስራት ትችላላችሁ። ያው ጊቭን ስላለ ሞር ሲኦሲ ላይ የመጡ ያለ ጥያቄዎች ስለሆኑ 1140 ይመጣል። ስለዚህ 1140ውን እንመጣና እዚህ ጋር እንጽፋለን ማለት ነው 1140። ስለዚህ የማን ዋጋ ነው ማለት ነው? የማክሲመም ስቶክ ኳንቲቲ ነው። ቀጣይ ላይ የምንሰራው ስለ ኳንቲቲ ኒድድ ቱ ሪች ማክሲመም የአስፕሪንን በምንሰራበት ሰዓት አንድ ባንድ ነው ሁሉም ነገር መስራት ያለብን። ያው ሲኦሲ ላይ ተቀምጣችሁ በምትሰሩበት ሰዓት አንድ ባንድ ሁሉን ነገር በካልኩሌተራችሁ ሪቼክ ማድረግ አለባችሁ ማለት ነው። ስለዚህ 1140ውን ማክሲመም ስቶክ ኳንቲቲ ካገኘን ኳንቲቲ ኒድድ ቱ ሪች ማክሲመም ለማግኘት አይ ነው ማለት ነው። እሱ ኤች ማይነስ ዲ ማይነስ ኢ ነው ማለት ነው የምናደርገው። ስለዚህ ኤቻችን ያው ተገኝቷል 1140 ነው። ዲ እና ኢ ደግሞ ስናይ ዲ ማለት ዲዩ እና ስቶራችን ስናይ 200 እና 130 ነው። ስለዚህ እንመጣና ቼክ እናድርግ እዚህ ጋር ነው ማየት እንችላለን ማለት ነው። ኳንቲቲ ኒድድ ቱ ሪች ማክሲመም ስንፈልግ የአስፕሪንን 1140 ሲቀነስ 200 ሲቀነስ 130 ስናደርግ የአያችን ወይም ደግሞ ኳንቲቲ ኒድድ ቱ ሪች ማክሲመማችን 810 ይመጣል ማለት ነው። ስለዚህ 810ን እንመጣና 810 እናደርጋለን። ይሄው አግኝተናል ማለት። ስለዚህ ኳንቲቲያችን ማለት ነው የአስፕሪን ማክሲመም ስንት ነው ማለት ነው? 810 ነው መግዛት የምንችለው ማለት ነው አይተማችንን። ስለዚህ ኳንቲቲ ኦርደርዳችን ደግሞ ያው በበጀት ዲፔንድ የምንሆነው በጀታችን ላይ ስለሆነ ቀጣይ ላይ ቪዲዮ ሰራላችሁ። እዚሁ ላይ በጀት አስዩ ማድረግ ሰጥቼ በጀቱን እንሰራለን ማለት ነው። ስለዚህ ኳንቲቲ ኦርደርዳችን በጀት ከሰጠን ሙሉ ነው በጀት ከተባላችሁ ይሄንኑ ምን ታረጋላችሁ? እዚህ ጋር መጻፍ ነው ኳንቲቲ ኦርደርድ ላይ ማለት ነው። ስለዚህ መጠየቅ ይኖርባችኋል ማለት ነው። ስለዚህ 810 ይመጣልናል ማለት ነው የኳንቲቲ ኒድድ ቱ ሪች ማክሲመም። ቀጣይ ላይ ወደ ዶክሲ ሳይክሊን እንሄዳለን። ዶክሲ ሳይክሊን 100 ሚሊ ግራም ካፕሱላችን ቢጊኒንግ ባላንስ የተሰጠናል 800፣ ኳንቲቲ ሪሲቭድ አለ 100፣ ሎስ አጀስትመንት 10 ተሰጥቶናል ማለት ነው። ፖዚቲቭ ነው። ስለዚህ አጀስት ነው ማለት ነው። አጀስትመንታችን ነው። ዲዩአችን ወይም ደግሞ ዲስፔንሲንግ ዩኒት 0 ነው።
ስቶራችን 100 ነው ማለት ነው። ስለዚህ 100 ተሰጥቶናል። አሁን ካልኩሌሽን ኮንሰፕሽናችን ስሰራ አሁንም ይሄን ፎርሙላ እንጠቀምና እንሰራለን ማለት ነው። ይሄ ማለት 100 ሲደመር 100 ፕላስ 10 ማይነስ 10 ማይነስ 100 ነው ማለት ነው። ስለዚህ ይሄኛውን ኦልሬዲ ካልኩሌት ስለተደረገ እሱኛውን ቼክ እናደርጋለን ማለት ነው ትክክል መሆኑ። ስለዚህ የዶክሲሳይክሊንን ካልኩሌሽን ኮንሰፕሽን ስሰራ a + b + or - c - d ይሄንን ተጠቅመን እስከ ያለውን አንድ ባንድ እንሰራለን ማለት ነው። ስለዚህ ቢጊኒንግ ባላንሳችን 800 ነው። ኳንቲቲ ሪሲቭድ 100 ከዛ ሎስ አጀስትመንት ደግሞ አጀሰንት ነው። ስለዚህ ፖዚቲቭ ስለሆነ ሌላው ዲዩአችን ዲስፔንሲንግ ዩኒት 0 ነው። መጨረሻ ላይ ስቶራችን 100 ነው። ስለዚህ ይሄን በምንሰራበት ሰዓት 810 ይመጣል ማለት ነው። 810 ይመጣልናል። ይሄንን ደግሞ እናረጋለን እንሄድና ካልኩሌሽን ኮንሰፕሽናችን ላይ 810 አድርገን እንሞላለን ማለት ነው። ስለዚህ ካልኩሌሽን ኮንሰፕሽናችንን አግኝተናል ማለት ነው። ዜን ዶዝ ወይም ደግሞ ዳያው ስቶካችን 0 ነው ማለት ነው። ይሄ ጊቨን ነው። ስለዚህ ሌላም ቁጥር ከተሰጠ እናንተ በዚህ ቦታ ላይ በጂ ቦታ ላይ የሆነ ቁጥር ይገባል። ኤችን በመሰሩበት ሰዓት እዚህ 60 ማይነስ ጂ የሚለው ጋር ምን ታረጋላችሁ? ዶዝን እዚህ ጋር የተሰጠውን ጊቭን ማስገባት ነው። ስለዚህ እኛ ሁሉም 0 ስለተሰጠን ቀጣይ ወደ ማክሲመም ስቶክ ኳንቲቲ እንሄዳለን። ማክሲመም ስቶክ ኳንቲቲን አሁንም ይሄን ፎርሙላ ተጠቅመን እንሰራለን ማለት ነው። ስለዚህ 120 ሲባዛ በኤፍ የምናደርገው ኤፋችን የዶክሲሳይክሊን 810 ነው። ስለዚህ 120 በ810 እናባዛና ሲካፈል ለ60 ማድረግ ነው ማለት ነው። ስለዚህ እንሄድና የዶክሲሳይክሊናችንን ቼክ እናርግ። ስለዚህ ዶክሲሳይክሊን በ810 ስናባዛው አንድ ቼክ ማድረግ እንችላለን። 120 ሲባዛ በ810 ሲካፈል ለ60 ማድረግ ማለት ነው። ስለዚህ 1620 ይመጣልናል ማለት ነው። ስለዚህ 1620 እንሄድና እናስገባለን ማለት ነው። 1620 ስለዚህ ማክሲመም ስቶክ ኳንቲቲያችን 1620 ነው ማለት ነው። ስለዚህ አሁን ቀጣይ የምንሄደው ወደ ኳንቲቲ ኒድድ ቱ ሪች ማክሲመም ስንሄድ አሁን ካልኩሌት እናደርጋለን ማለት ነው። 1620ችን የማን ነው ማለት ነው? ኤች ነው ማለት የኤች ቫልዩ 1610 ከሆነ ዲያችን ደግሞ 0 ነው ማለት ነው። ኤያችን ወይም ደግሞ ስቶራችን ላይ ያለው 100 ነው። ስለዚህ እሱን ሄደን ደግሞ አሁንም ካልኩሌት የተደረገው ጋር እንሂድና 1620ው የኤች ቫልዩ ከሆነ 100 ደግሞ የዲስፔንሲንግ ዩኒት ነው። ስቶራችን ላይ 100 አለ። ስለዚህ ስናቀናንስ 1520 ይመጣል ማለት ነው። ስለዚህ 1520 እንሄድና 1520ችንን እናስገባለን ማለት ነው። ስለዚህ አሁንም ቅድም እንዳልኳችሁ ማለት ነው ኳንቲቲ ቱ ኦርደር የምንጽፈው በጀታችን በቂ ነው እስከተባልን ብቻ ነው። በጀት በቂ የማይሆን ከሆነ እያንዳንዷን ኮስት አናላይሲስ አንድ በአንድ መስራት አለብን ማለት ነው። ምክንያቱም በበጀታችን በሚበቃው አማውንት ነው እያንዳንዱን አይተም የምንገዛው። ስለዚህ አሁን እኛ ለዛሬ ያው እስከ ኳንቲቲ ኒድድ ያው በጀት በቂ አይደለም ወይም ደግሞ አልተሰጣችሁም ማለት ነው በጀታችሁ። ስለዚህ እሱን መጠየቅ ይኖርባችኋል። አሁን 1520 መተናል። የመጨረሻው አሞክሳሲሊን 500 ሚሊግራም ካፕሱል ጋር ስንመጣ ቢጊኒንግ ባላንሳችን 5000 ነው። ኳንቲቲ ሪሲቭድ 200 ተሰጥቶናል። ሎስ ኤንድ አጀስትመንት ደግሞ 100 ነው። ስለዚህ ይሄኛው 100 ፖዚቲቭ ነው ማለት ነው የተሰጠን እሱ ጋር ፖዚቲቭ ነው። ዲያችን ደግሞ ዲስፔንሲንግ ዩኒት 300 ነው። ስቶራችን ላይ ያለው ደግሞ 150 ነው የተሰጠን። ስለዚህ እንሄድና ካልኩሌሽን ኮንሰፕሽናችንን እንሰራለን ማለት ነው። 5000 ሲደመር 200 ሲደመር 100 ሲቀነስ 300 ሲቀነስ 150 ማለት ነው። ስለዚህ አሞክሳሲሊን ያው እንሰራለን ማለት ነው። እያንዳንዱን የምንፈልጋቸውን ነገሮች እናስገባለን። ስለዚህ እዚህ ጋር ስንሰራቸው ሁሉንም ካልኩሌሽን ኮንሰፕሽን ሳስገብተን በምንሰራበት ሰዓት 4850 ይመጣል ማለት ነው። ስለዚህ እዚህ ጋር የኛ የአሞክሳሲሊን ቫልዩ 4850 ነው። ስለዚህ ይሄን 4850ውን እንሄድና እናስገባለን ማለት ነው። የኤፍ ዋጋ ወይም ደግሞ የካልኩሌሽን ኮንሰፕሽናችን ቫልዩ ነው ማለት ነው። 4850ችን የካልኩሌሽን ኮንሰፕሽን ቫልዩ ነው። እጂያችን 0 ነው ማለት ነው። ዜን ኤች ጋር በምንሄድ ሰዓት እንግዲህ ማክሲመም ኳንቲቲ ስቶክ ኳንቲቲያችንን እንሰራለን። እሱም 4850 ሲባዛ በ120 ሲካፈል ለ60 ነው። ስለዚህ ጂያችን 0 ነው። 4850ውን በ120 እናባዛለን ማለት ነው። ስለዚህ 4850
ሲባዛ በ120 ሲካፈል ለ60 ስናደርግ 9700 ይመጣል ማለት ነው። የማን ቫልዩ ነው ማለት ነው? የማክሲመም ስቶክ ኳንቲቲ የማክሲመም ስቶክ ኳንቲቲያችን ማለት ነው፣ ወይም ደግሞ ኤቻችን። ስለዚህ 9700ችን ሄደን እናስገባለን ማለት ነው። 9700 የማን ነው ማለት የአሞክሳሲሊን 9700። ስለዚህ አግኝተናል ማለት ነው የኤች ዋጋውን። ቀጣይ የምንሄደው ወደ ኳንቲቲ ኒድድ ቱ ሪች ማክሲመም ነው ማለት ነው። ኳንቲቲ ኒድድ ቱ ሪች ማክሲመም ላይ ስንሄድ ደግሞ አይ ኢኳልስ ቱ ኤች ማይነስ ዲ ማይነስ ኢ ነው። ስለዚህ ኤቻችን ማን ነው? 9700 9700 ሲቀነስ ዲ ማለት ዲዋችን ነው። 300 ሲቀነስ 150 ይመጣል ማለት ነው። ስለዚህ እሱን ደግሞ ካልኩሌት በምናደርግበት ሰዓት የአሞክሳሲሊን 9700 ሲቀነስ 300 ሲቀነስ 150 ስናደርግ 9250 ይመጣል ማለት ነው። ስለዚህ እንሄድና 9250ውን አድ እናደርጋለን። ስለዚህ 9250 የማን ዋጋ ነው ማለት ነው? የአሞክሳሲሊን ኳንቲቲ ኒድድ ቱ ማክሲመም። ስለዚህ አሁንም ኳንቲቲ ቱ ኦርደር ዲፔንድ የምንሆነው በጀታችን ላይ ነው ብለናል። እያንዳንዱን ኮምፕሊትድ ባይ የሚለውን ደግሞ እያንዳንዱን እንሞላለን ማለት ነው። ስለዚህ አርአርኤፋችን ወይም ደግሞ የዛሬው ፕሮጀክታችን ሪፖርት ኤንድ ሪኮሬክሽን ፎርማችን ይሄን ይመስላል ማለት ነው። በቀጣይ ደግሞ የኮስት አናላይሲስን እንግዲህ የሴፍትራክዘንን የአስፕሪን እና የዶክሲሳይክሊን ኤንድ አሞክሳሲሊን ሰርተናል። ቀጣይ ደግሞ እነዚህኑ በጀቱን አድ እናደርግና ወይም ደግሞ ትንሽ በጀት እናደርግና እያንዳንዱን የትኛው ነው ቫይታል፣ የትኛው ነው ኢሴንሻል፣ የትኛው ነው ኖርማል ወይም ደግሞ ነን ኢሴንሻል የሚለው እናስገባና ኮስት አናላይሲስ የምንሰራ ይሆናል ማለት ነው። ስለዚህ ለዛሬ ቪዲዮአችን የአርአርኤፍ ፎርማት ወይም ደግሞ ሪፖርት ኤንድ ሪኩዌሽን ፎርማችን ይሄን ይመስላል ማለት ነው። ስለዚህ በቀጣይ እንዲሰራላችሁ የምትፈልጉትን ቪዲዮ ወይም ደግሞ ኤኒ የፋርማሲ ለዲፕሎማ ላይ ያሉትን ሲኦሲ ፓኬጆችን በውስጥ መስመር እዚህ የቴሌግራም ቻናሌን እዚህ ጋር አስቀምጥላችኋለሁ። ጆይን ማለታችሁ እንዳረሱ። ይሄንን የዩቲዩብ አካውንቱን ሰብስክራይብ ማድረግ እንዳይረሳ ማለት ነው። ቴንክ ዩ ሶ ማች